በትግራይ ያለው የፖለቲካዊ ሁኔታ ለደህንነት ያሰጋኛል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በዱባይ ሆኖም በርድ ስቶሪ ኤጀንሲ ለሚባል ሚዲያ ቃለ መጠይቅ ሰጥተዋል። ለሕክምና በዱባይ እንደሚገኙና በቅርቡም ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙም ገልጸዋል። በቀጣይ ትግራይን ማን ይምራት ማን ብዙ አያሳስብም ያሉት ፕሬዝዳንቱም ማንኛውም የትግራይ መሪ ከፌዴራል መንግስት ጋር በመቀራረብና በመመካከር የፕሪቶሪያ የሰላም ስምምነትን በማክበር ግዛታዊ አንድነትን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበት ብሏል። የፌዴራል መንግስት ለፕሪቶሪያ የሰላም ስምምነት ተገዢ በመሆን ከፌዴራል መንግስት ውጭ ያሉ ታጣቂዎችን ከትግራይ እንዲወጡ መስራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካዊ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉ ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገን አስተሳሰብ መቀየር የትግራይ ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20ና በ30 ዓመታት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበትም ሲሉ አክለዋል። ትግራይን ደጋግሞ ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለትም አሳስበዋል። ፕሬዚዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ መጠይቅ ወቅትም ገልጸዋል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡን አመላካች ነው ተብሏል።